እኛ ሙስሊሞች የምንከተለው የሰዎችን አቋም ነው ቁርአንን ነው። ቅድም ስታወራ የነበረው ቁርአን ብቻ ወይዘር ቆይታ ምን ማለት ነው? ቁርአን ብቻ ምክንያቱም ሙፈሲሮች ሐዲስ ካለ ቁርአን በራሱ ባይጻፍ ምንም አይደለም። ሙፈሲሮች ምንድን ናቸው? የቁርአን አብራሪዎች ናቸው፣ ማብራሪያ የሚሰጡ አካላቶች ናቸው። በጣም ጥሩ። መጽሐፍ ቅዱስን ያብራሩ ሰዎች ሁሉም ልክ ናቸው? በሪ መልስልና ሁሉንም ትቀበላለህ? ያብራራ ሰው ሁሉም ተመሳሳይ ማብራሪያ ከሰጡና ትክክለኛ ነው ከመጽሐፍ ጋር አብሮ የሚሄደው ትክክል። ምን አለ መሰላችሁ? ቃል ሲጠቀም ምን አለ? ተመሳሳይና ትክክለኛ ማብራሪያ ይዞ ከመጡ እቀበላለሁ። ልክ ያንተ ጭንቅላት እንደዛ እንደሚረዳው እኛ አንድ ሙፈሲር ኤካሌ እንደዛ ብሏል ብለን ስንማሳው የምንቀበለው ትክክለኛ ማስረጃ ይዞ ከመጣ እንቀበላለን። ለምን? በማስረጃ ነው። ቅድም መግቢያ ላይ ምን ብያችሁ ነበር? ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን፣ ትክክለኛ ከሆናችሁ ለምታወሩት ንግግር ማስረጃ ይዛችሁ ኑ በላቸው። ስለዚህ ማስረጃ ይዞ ከመጣ እቀበላለሁ፣ ካልመጣ አልቀበለውም። በሪ ግን ምን አለ? ኤካሌ የሚባል ሰው እንዲህ ብሏል። እንደዛ ቢሆን ኖሮ እምነት ሰዎች ስንቱን ያምኑ ነበር። ይሄ ግልጽ የሆነ እውነታ ነው። አሁንም እንቀጥል። በሪ ቆይ ተረጋጋ። ሊጠይቀው እኮ ነው። በሪ አንድ ነገር ነው። በክርስቶስ ስቅለት ዙሪያ ላይ ወንጌላቶች የተለያየ ዘገባ አላቸው የላቸው? ምን ማለት ነው? በጣም ጥሩ። ወንጌላቶች ስለ ክርስቶስ ስቅለት ዙሪያ ላይ ሲዘግቡ ቅድም ምን የሚል ቃል ተጠቅመ ነበር? ተመሳሳይ ከሆነ ነው የምንቀበለው ብሎ ስለ ሃይማኖት አባቶች እንኳን ወይንም የሚያብራሩ ሰዎችን ከመጡ ተመሳሳይ ከሆነ ነው የምንቀበለው ብሎ መስፈርት አስቀምጦ ነበር አይደል? ይሄንን መስፈርት ለወንጌላቶች ተጠቀመውና ተጠቀመው። ተመሳሳይ ካልሆነ ወንጌላቶች ስህተት ናቸው ማለት ነው። ልብ በሉ። ስሙ። ቅድም ለሚያብራሩ ሰዎች ተመሳሳይ ማስረጃ ካላመጡ አልቀበልም፣ ካመጡ እቀበላለሁ ነበር አይደል? ተረጋጋ ወዳጄ። እኔ እኮ እየጠየቅኩ ነው በአደባባይ። ይሄ ሰው እኮ እየሰማ ነው። እኔ ከተሳሳትኩኝ እኮ አድማጭ አለ። ተረጋጋ እንጂ እየጠየቅኩ ቀጥላት በለኝ። እየቀጠልኩ ነው። መልሰሃል። ቅድም ያስቀመጥከው ራሴ ለታዳሚ ግልጽ እንደሆን ዘንዳ አንድን ማስረጃ የምንቀበለው ተመሳሳይ ትክክለኛ ዘገባ ከሆነ ማስረጃ ካለው እንቀበለዋለን አይደል? ወንጌላቶችን ግን በዚህ ከፈተሻችኋች ቅድም እንዳልኳችሁ ስለ ሐምጤጣው ብትመጡ የተለያየ ነው። ስለ ሰዓቱ ብትመጡ የተለያየ ነው። ስለ ጲላጦስ እንደውም አንዱ ላይ ሲዘግብ ወደ ወህንም ወደ ሞትም ቢሆን ስትሄድ እከተልሃለሁ አለ የሚል ነገር ይኸውላችሁ። ይኸው አያደምጥም። ይኸው በእኔ ሰዓት ሲያወራ ተመልከት። እኔ ጠይቄህ ነው እየተናገርኩ ያለሁት። ጥያቄ ጠይቄ ካለው ግልጽ እኮ ነው። ስለዚህ ይኸውልህ በሪ ተረጋጋ፣ በጣም ተረጋጋ እንጂ እኔ ስሜታዊ በታችን እኔ ሰዓቴ እንደፈለገ ችግር የለብኝም። ግን ተረጋግታ እኔ ስጠይቅህ ከመለስኩ በኋላ እኔ ለማውራውሬ ማለት ትግባብ። አንተ ስትጠይቀኝ እኮ እኔ መለስኩ ተው ስትለኝ ተዋለሁ አይደል? ቅድም ተው በቃ ስትለኝ እሺ ብዬ ነው ዝም የሚለው ከተላ በጣም ጥሩ። እና ገና እየጠየቅኩ እኮ ነው። ገና እየጠየቅኩ በጣም ገና። አሁን የሚጠይቀህ ጥያቄ ምንድን ነው? ወንጌላቶች የክርስቶስ ንግግር ናቸው አይደለም? ወንጌላቶች ወንጌል የክርስቶስ ንግግር ነው አይደለም? ወንጌል የሚለው ኢየሱስ ማለት ነው። ወንጌል ምን ማለት ነው አላልኩም? ጥያቄ ወንጌል የተባለው ወንጌል ኢየሱስ ንግግር ነው አይደለም? ወንጌል ውስጥ ኢየሱስን ተናግሯል፣ ሐዋርያትን ሰይጣንን ተናግሯል። በጣም ጥሩ። አሁን ሌላ ያልጠየቁት ጥያቄ መለሰ። ወንጌል ውስጥ ወንጌል ኢየሱስ ንግግር ሳይሆን የሐዋርያት የሰይጣናት ንግግር አለ ብሎ ተረጋጋ። ጥያቄ ጠየቁት። ይኸውልህ እባክህ ጥያቄ ጠይቄ ያለው ተረጋጋ። እባክህ ተረጋጋ። ታዳሚ ያለ ተረጋጋ። ታዳሚ ያለ ተረጋጋ። ሰዓት ለመጨረስ አትታገል። ሰዓቱ ይለቅ፣ እኔ ችግር የለብኝም። ግን እዚህ ያለው ታዳሚ ንጹህ ነታ ነው የሚፈልገው እኮ። እኔ ይቆምልኝ አላልኩም። ጥያቄ የኔ አጭሩ ጥያቄ ወንጌላዎች የወንጌል ንግግር ወንጌል ላይ ያሉ በአጠቃላይ የክርስቶስ ንግግር ናቸው አይደሉም ነው አይደል የጠየኩት? እሱ ሲመልስልኝ ምን ብሎ ነው የመለሰው? ሁላችሁም እንደሰማችሁት ወንጌል ውስጥ የኢየሱስ ንግግር ብቻ ሳይሆን የሰይጣናትም ንግግር የሐዋርያትም ንግግር አለ ብሎናል። አንደኛው ወንጌሉ የማን ንግግር ነው? የክርስቶስ የሰይጣን። አረ ወደ ቁርአን አትሂድ፣ ተረጋጋ እባክህ። አሁን ስሜታዊ የሆነ ነው ወደ አልተፈለገ መንገድ ይኸውልህ። አንደኛው ነገር ቁርአን ውስጥ እኔ ጠይቄህ ነው የመለስከው፣ ምላሽ እየተናገርኩ ነው። አንተ ግን ስሜታዊ ሆነ ወደ ቁርአን ዘላ እየገባ ነው። አይዞህ፣ እንዲህ መጨናነቅ አያስፈልግም። ምክንያቱም ማሰብ ያለብን የሚያደምጠን ሰው እንዴት ይረዳናል እንጂ ለምን ተነካው አይደለም። ስሜታዊ አንኑ። እኔ እኮ ቅድም ገና ምላሽ ሳልመልስ ተው ስትለኝ እተዋለሁ አይደል? ስለዚህ ለምን ትጨናነቃለህ? ቁርአን ውስጥ ላይ የማን ንግግር አለ ከጠየቀኝ መጣብሃለሁ። ግን ወንጌል የማን ንግግር ነው? የነዚህ የአራቱም የስብስብ ንግግር ነው። እንዲህ ከሆነ ክርስቶስን በወንጌል ላይ ዲያብሎስ ተራራ ላይ ሲያወጣው፣ ተራራ ላይ ሲሰቅለው፣ በዛ ሰዓት ላይ ሲያስጨንቀው በነበረው ሰዓት መዝሙረ ዳዊት የነበረው 91 ላይ የነበረውን ጥቅስ ለክርስቶስ እንደሆነ ዲያብሎስ አምኗል አላመነም? አምኗል። በጣም ጥሩ። ይህ ጥቅስ ክርስቶስን ክፉ ነገር እንዳይነካውና እንደማይሰቀል መላእክት እንደሚጠብቁት መዝሙር በዳዊቱ ትንቢቱን ተናግሯል አልተናገረም? እንደማይሰቀል አልተናገረም። መላእክት ተጠብቋል፣ ክፉ ነገር አይነካም አላለም በዳዊቱ መዝሙር? ክፉ ነገር ምንድን ነው? ቆይ ልንገርህ አንዴ ወዳጄ ተረጋጋ። ክፉ ነገር ምንድን ነው? ሰዓቴ ስላለቀ ችግር የለም። በዚህ እናጠራ እኔ በቃኝ። ይጨመርልም ስሜታዊ እኔ በቃኝ፣ ችግር የለውም።